ጌታቸው ነበር የሚከላከለን ጌታቸው ነበር ያስቆመን ስለዚህ አሁን ያለው አመራር አያስቆመንም ስለዚህ እንደ አዲስ በገፍ በትግራይ ምድር ያለውን በሙሉ ትግራይ ያለውን ወርቅ አውጥ እያወጣን በኤርትራ በኩል እናሽሻለን ፍርድ ቤት ወሰነለት ብዙ ነገር ተወሰነለት በገዛ ቤቱ ታስሮ 10 ቀን ሙሉ እጅና እግሩ ታስሮ ለጅብ ተሰጥቶ ነው እርግጠኝነት ምነግርህ ስቱዲዮ ጠዋት ስለገባን አሁን ከገነነ ጋር በተያያዘ በጉዳዩ ላይ በትክክል የሚያውቁ ሰዎች በቁጥጥር ስር ይውላሉ ከብልጽግና ጋር ተጣላው ብለ አገርን ለጅብ እንዴ ግብጾች እኮ መላዎቹ አብዛኞቹ ሁሉም አንድ ሆነው ነው ኢትዮጵያ ላይ እንትን የሚያደርጉት ከነዚህ ሽማግሌዎች ጋር እግራቸው ጉድጓድ ከተቀበረ ጋር ተሰለፋለህ ከኢሳያስ ጋር ተሰለፋለህ ገነነ እኮ ምንም ነገር የለው ገነነ እኮ አሻራው እንዲጠፋ ነው የተደረገው ለምንድን ነው ያ የተደረገው ይሄ የኢትዮጵያ ፖሊስ የሚሰራው ነው ነጮችን አመጣን እንጂ እኛ ጋር ጎግል ስታርገኛ ስለሌለ ነው እንዲህ በጥንቃቄ ነው የሚሰራው በፊት ባለስልጣን የነበሩ ሰዎች ዛሬ ጣልቃ ገብተው የፍትህን ስርዓቱን በኔትወርክ እያተረማመሱ ይገኛሉ እነማን እንደሆኑ በግልጽ ይታወቃል መረጃና ማስረጃውም አለ እሱም አብራቸው ይሰርቅ ስለነበረ ከዛ ይወጣል ማለት አይታሰብም ግን ወደ መገዳደል ደረጃ ሊሄዱ ይችላሉ ምክንያቱም ጌታቸው ስላመለጣቸው ይናደዳሉ ይሄ በአብዛኛው ከነሱ ጋር ምንም የሚያለያየው ነገር የለም እንግዲህ በትላንትናው ዕለት በኢትዮጵያ ንግድ ባንክ የመቀሌ ቅርንጫፍ ገንዘብ የባጀት አምጣ ብለው የስራ አስኪያጁን በሚጠይቁበት ሰዓት እንቢ አላቸው በዚሁ መሰረት 162 ሚሊዮን ብር በአደመ ታጣቂዎች ባንኩ ተዘርፏል ሊገሉኝ ነው እያለ ያሰማው ድምጽ እነሱ ሁሉ ይወጣሉ የጀመርነው መንገድ አድካሚ ቢሆንም ከመንገድ ላይ ግን አንቀርም በገነነ ጉዳይ ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት ኢትዮ ዴሊ ቻናላችን ነው ዛሬም እንግዲህ እንደተለመደው አዲስና ወቅታዊ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል መልካም ጊዜ እንዲወላችሁ ከወዲሁ ተመኘን አርያ እንዴት ነህ ሰላም ሮቤል እንግዲህ ዛሬ በርከት ያሉ ርዕሰ ጉዳዮች አሉን አጫጭር መረጃዎችም እንደዚሁ ይኖሩናል ግን ወደዛ ከማርገባታችን በፊት ለተመልካቾቻችን መልእክት አለ እንግዲህ በ28 ቀናት ውስጥ ከ3 ሚሊዮን በላይ ተመልካች የሰራናቸውን ቪዲዮዎች በተለያዩ ማህበራዊ ድረገጾች ተመልክቷል ባለፉት ወራት በድምሩ ከ14 ሚሊዮን ህዝብ በላይ እንደዚሁ አይቷቸዋል ሰብስክራይቡን ግን እንደምትመለከቱት 32000 ብቻ ነው በእርግጥ ቪዲዮዎቹ ወደ ህዝብ መድረሳቸውና እንደዚህ በስፋት መመልከታቸው የስራችንን ጥራትና ትጋት የሚያሳይ ቢሆንም የተመልካቾች ሰብስክራይብ ያነሰ በመሆኑ ሁሌም እንደምንለው ቪዲዮውን ሲጀምሩ ላይክ አድርጋችሁ ጀምሩ ሰብስክራይብ አድርጉ ወዳጅ ዘመዶቻችሁ ሼር በማድረግ እንድታጋሩ በዚሁ አጋጣሚ መልእክታችንን እናስተላልፋለን ከዚህ ጎን ለጎን በፕሮግራማችን ላይ ያላችሁን ማንኛውንም አስተያየትና መረጃ ጥቆማ 0993082062 ከስር በሚታየው ቁጥር በቴሌግራም የጽሁፍ መልእክት ልታደርሱን ትችላላችሁ ከዚህ ጎን ለጎን ደግሞ በተከታታይ ፕሮግራሞችን ወደ እናንተ ለማድረስ የእናንተው ድጋፍ ያስፈልገናልና በኢትዮጵያ ንግድ ባንክ 137536919 አርያ ተስፋ ማርያም ብላችሁ ድጋፍ እንድታደርጉልን መልእክታችንን እናደርሳለን በቀጥታ ወደ ዋናው ጉዳያችን ከመግባታችን በፊት ስክሪን ላይ የምንመለከታት አንድ ቪዲዮ አለች እሷን ሰው እንግዲህ ተመልካቾች ነው የላኩልን በእውነት ያሳፍራል እንዴት ነው ማለት እዚህ ከተማ ውስጥ ከህዝቡ ቁጥር ጋር በቂ ባይባልም በየቦታው መጸዳጃ ቤቶች ቆመዋል ታክሲ ያቆመ መንገድ ዳር እንዴት ትሸናል ይኸውልህ እንደ ትልቅ ጀብድ እና ተመልካቾች እንደዚህ አይነት ነውረኛ ድርጊት የሚፈጽሙትን ቪዲዮም ይሁን ፎቶ እያነሳችሁ ላኩልን እናቀርበዋለን በጣም ነውር ነው ሌላም ደግሞ የተለመደ ነገር አለ በጣም አጸያፊ ነገር ሶፍት እያለ ሰው አፍንጫውን ነካካል ምናምን ስብሰባ ላይ ሚዲያ ላይ ምናምን እነዚህ ባህሎችን ከየት እንደመጡ አላውቅም መንገድ ላይ መጸዳዳት መቅረት አለበት ሰው መንገድ ላይ ውሃ ሳር እያጠጣህ ምን እያልክ ብዙ ከተማውን ለመቀየር ትጋት እየተደረገ እንደዚህ አይነት ነውረኛ ድርጊት ታክሲ ያቆመ መጸዳዳት በጣም የሚያሳፍር ነው መልካም እንግዲህ ከሰሞኑ በማህበራዊ ሚዲያ መነጋገሪያ የሆነው የነዳጅ ጭማሪ ጉዳይን በተመለከተ እንግዲህ እንትን ሲባል ነበረ ሰውም በስፋት በተለያዩ በፌስቡክ በቲክቶክ በዩቲዩቦች እንዲሁ ሲናፈስ ቆይቶ ነበር እንግዲህ እሱን በተመለከተ ሁለት መረጃዎች አሉኝ እሱን ነገር ጠቁም እናድርጋችኋልና እንግዲህ ቅድሚያ ምንድነው በታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ 30% የግብር እንደማይኖር የነዳጅና ኢነርጂ ባለስልጣን
ገልጿል። እንግዲህ ከትናንት በስቲያ የገለጸ ከሰሞኑ በማህበራዊ ሚዲያ በነዳጅ ምርቶች ላይ የ30 በመቶ ግብር ጭማሪ ይደረጋል በሚል የሚናፈሰው ወሬ ሐሰተኛ መረጃ ነው ያሉት እንግዲህ ዶክተር ደስታው መኳንንት የነዳጅና ኤነርጂ ባለስልጣን ዋና ዲሬክተር ናቸው። በጉዳዩ ላይ በገንዘብ ሚኒስቴርም ሆነ በሌላ የትኛው መንግስት አካል የተሰጠ መግለጫ የለም ካሉ በኋላ ከዚህ ወር ጀምሮ የሚጣል ምንም አይነት የግብር ጭማሪ እንደማይደረግና መንግስትም ይህን የማድረግ ፍላጎት የለውም የሚል መግለጫ ሪፖርተር ጋዜጣ ዘግቦ ይዞ ወጣ። ትናንት ደግሞ እንግዲህ ከዚሁ ጋር ደግሞ እርስ በርሱ የሚጣረስ ነገር ደግሞ ሌላ እናያለን። እንግዲህ ከዚሁ ከነዳጅ ጋር በተያያዘ የንግድና ቀጠና ትስስር ሚኒስቴር ደግሞ የዓለም የነዳጅ ዋጋ መነሻ በማድረግ ከታህሳስ 01 ከትናንትና ጀምሮ ማለት ነው 2018 ዓ.ም ጀምሮ ተግባራዊ የሚደረግ ከቀኑ 6 ሰዓት ጀምሮ ነው ያለው። እንደውም ተግባራዊ የሚደረግ የነዳጅ ምርቶች ዋጋ ተመንን ይፋ አድርጓል። የአውሮፕላን የቀላል የጥቁር ናፍጣና የከባድ ጥቁር ናፍጣ መስጫ ዋጋ በህዳር ወር ሲሸጥበት በነበረ ዋጋ ይቀጥላል። የቤንዚን የነጭ የናፍጣና የኬሮሲን የነዳጅ ምርቶች የችርቻሮ ዋጋ ግን ጭማሪ ተደርጎበታል። በዚህም መሰረት ቤንዚን 129 ብር ከ12 ሆኗል በሊትር፣ ናፍጣ 129.12 በተመሳሳይ ነው ዋጋቸው። ኬሮሲን 129.12 ይህም እንደዛው ነው በሊትር እንዲሸጡ ተወስኗል ይላል። በጣም የሚገርመው ነገር እንግዲህ ያንን መግለጫ መንግስት ምንም አይነት ጭማሪ ማድረግ ፍላጎት የለውም ያሉት የኢትዮጵያ ነዳጅና ችርቻሮ ግብር እኮ ነው ያሉት። ግን እዛ ላይ ግብርና ዋጋ ጭማሪ ይለያያል። ግብሩ ከመጣ ዋጋው ጭማሪ ይመጣል ነው። ዞሮ ዞሮ መጨመሩ አይቀርም ነው በሂደት እንግዲህ እሱን በተመለከተ የነዳጅና የችርቻሮ ዋጋ ማሻሻያ የደረሳቸው መሆኑን ከነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት አረጋግጫለሁ ሲል ደግሞ ቲክቫህ ዘግቧልና በዚህ ጉዳይ ላይ ምናልባት እነዚህ ሁለት መረጃዎች እርስ በርስ የሚጣረሱ ከሆነ ጉዳይ የሚመለከተው አካል ቶሎ መግለጫ ቢሰጥበትና ልዩነቱን ቢያስቀምጠው የተሻለ ነው። እዛ ጋር ጭማሪ አይኖርም ይላል፣ እዚህ ጋር ነዳጅ ጭማሪ አለ ሲባል ብዙውን ጊዜ በህብረተሰቡ ዘንድ ግንዛቤ ስለሚል ይህን ነገር ጠቁም የምናደርገው ብለን ወቅታዊ ጉዳይ ነው። እንግዲህ ሌላ ወደ ተከታዩ ሁለተኛው መረጃችን ስናልፍ ከሰሞኑ እንግዲህ የቲክቶክ አዋርድን ተከትሎ በጣም መነጋገር ርዕሰ ጉዳዮች ነበሩ። ከዛ ጋር በተያያዙ እንግዲህ ታዋቂ ቲክቶከሮች በቁጥጥር ስር ውለው ምርመራ የተደረገባቸው መሆኑን ፌዴራል ፖሊስ ገልጿል። እንግዲህ ከትናንት በስቲያ ባወጣው መግለጫ የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ሕዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው ቁጥጥር ስር አውዬ ማጣራት ጀምሬያለሁ ብሏል። እንግዲህ ቲክቶከሮቹ ብቻ ሳይሆን ፕሮግራሙን ያዘጋጁ አካላት በተለያየ ነገር ድጋፍ ያደርጉ ስፖንሰሮችንም አብሮ ነው የያዘው። እንግዲህ በዚህ መንግስት ሰረት በፌዴራል ፖሊስ ኮሚሽን በቁጥጥር ከዋሉት 5 ሰዎች ቅድሚያ ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛይን ቀጭኔ፣ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች ተይዘው ምርመራ እየተካሄደባቸው መሆኑን ሰምተናል። ይህ ሁኔታ እንግዲህ አነጋጋሪ በተለይ አልባሳቸው የሴት ልጅ አልባሳትን በተመለከተ ቦርሳ ይዘው አንዱ ደግሞ እንደዚሁ ቀይ በቀይ ወንዶቹ እንደዚህ አይነት ነገሮች ሲታዩ ነበርና እርቃኗን የሆነችም ሴት ነበረች እና ከዛ ጋር በተያያዘ እንግዲህ በጡ የቲክቶክ አዋርዱ በየጊዜው በየአመቱ አዳዲስ ነገሮችን አነጋጋሪ ነገሮች አጀንዳ የሚፈጥሩ ነገሮችን ይታይበት ነበር። የዘንድሮ ደግሞ ባስ ያለው ነበር። ከዚህ ጎን ለጎን እንግዲህ በተያያዘ ይህን ሁኔታ በተባለበት ሁኔታ ደግሞ እዚህ ስክሪን ላይ እንደምንመለከው ትናንት ማምሻውን እንደወጣ ደግሞ አዶናይና እንግዲህ እነሱ በይፋ ባያረጋግጡም ፍቅረኛው ነች የምትባል አንዲት ወጣት ቲክቶከርም አብረው በቁጥጥር ስር ውለዋል የሚሉ መረጃዎች ወጥተው ነበረ። እሱንም በተመለከተ እንግዲህ ፌዴራል ፖሊስ መግለጫ ሰጥቷል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ከታዩት 5 ተጠርጣሪዎች ጋር በተያያዘ መሆኑን ፖሊስ አስታውቋል። የተለየ ነገር የለውም። እንግዲህ እሱ ባለባበሱ አይደለም እንግዲህ ከቲክቶክ ጋር በተያያዘ ያው የዛ አሸናፊ በመሆኑ ይመስለኛል እንግዲህ መኪናዋንም የወሰደው እሱ ነው እና እንዲህ አይነት ነገሮች በፖሊስ መያዛቸው ጥሩ ነው። ከአዶናይ ጋር የሚያነጋግሩ ሰዎች አሉ። ከሱ ቃሊቱ ጋር ሁለት ጎራ ከፍለው እያከራከሩ ነው ያሉት። ያ በእርግጥ ከአለባበሱ ጋር አይገናኝም፣ ግን የኢትዮጵያውያንን ባህል ከማስጠበቅ አንጻር እንዲህ አይነት እርምጃዎች መውሰዳቸውን ፖሊስ ሁኔታ ይበረታታል የሚለውን ጠቆም ለማድረግ ነው። እኔ እንኳ ቲክቶክ ስለሌለኝ እንግዲህ አታውራው ምንም እንትኑ መረጃው የለኝም። እውነት ነው። ቲክቶክ በአንተ ስም የተከፈተ ሐሰተኛ ቲክቶክ ነው። በዚሁ አጋጣሚ ለተመልካቾቻችን እንገልጻለን። በተደጋጋሚ ተናገር። የኛ እዚህ ዩቲዩብ የምንሰራው 30 ሺህ ነው ያልከው ቅድም 15 ሚሊዮን አይቶታል። እዛኛው ደግሞ 90 ሺህ 100 ሺህ ገብቷል። ግን ይመስለኛል በፊትም በእኔ ስም ፌስቡክ የከፈተ ሰው ነበረ። ለምን ራሳቸው መሆን እንደማይችሉ አላውቅም ግን በፊት ሁሉ የተናገርኳቸው ነገሮች እየተቆራረጡ ይጫናሉ አሉ። ያው እኔ እንግዲህ እና በዚህ አጋጣሚ ቲክቶክ የለኝም እኔ እዛ ላይ እንግዲህ የምታዩ ሰዎች የኔ እንዳልሆነ ቲክቶክ የሚባል የለኝም። እሺ መልካም። እንግዲህ ዛሬ በዋናነት ከእነዚህ የምንነጋገርበት
አንዱ መረጃ ደግሞ የጋዜጠኛ ሶፎንያስ ዋሲሁን ጉዳይ በጣም አነጋጋሪ ሆኗል። ከሱ ጋር በተያያዘ እንግዲህ ከዚህ ቀደም የተለያዩ መረጃዎች ሲወጡና እሱም ቀርቦ በህመም ላይ እንደነበረና ጸበል ላይ ቆይቶ በጓደኛው ክደት ደርሶበት በከፍተኛ ገንዘብ አጥቶ የጤና መቃወስ ደርሶበት እንደነበር ሌላ ዩቲዩብ ላይ ቀርቦ ነበር። ያን ነገር ተናግሮ ብዙ ሰዎች በጣም አጅጎ አዝነውለት ነበር። ከዛ ጎን ጎን ተያይዞ ደግሞ እንግዲህ የወጡ ነገሮች ከግብረ ሰዶም ጋር በተያያዘ በወቅቱ የሚናፈሱ መረጃዎች ነበሩ። ህዝቡ ለሁለት ተከፍሎ ትክክል ነው ትክክል አይደለም የሚል ውዝግብ በነበረበት ሁኔታ ላይ እንግዲህ እሱም ከጊዜያት በኋላ አገግሜ ወደ ስራ ተመልሻለሁ ብሎ በአሻም ቲቪ ቶክ ሾው ጀምሮ ተመልክተነው ነበር። ግን ያ ነገር በጣም ገና ወርም ሳይሞላ ወይም ደግሞ ወደ ስራውም ተመልሶ አድናቂዎችና ደጋፊዎቹ ሳይመለከቱ ደግሞ ከሰሞኑ ያየነው ነገር እጅግ በጣም የሚያሳዝን እና አንገት የሚያስደፋ ሆኖ ተመልክተነዋል። እንግዲህ የወጡ መረጃዎች እንደሚያሳዩት መረጃውን ያጋለጠው የራሱ ዩቱብ ቻናል አለው፣ ቲክቶክ ገጽ አለው። ጎበዝ ልጅ ነው፣ ፍሬዘር ፍቃዱ ይባላል። የአዳማ ተወላጅ ነው። እንግዲህ እሱ ራሱን ከእሱ ጋር ልክ በእንደዚህ የግብረ ሰዶም ተጠቃሚ አድርጎ ገልጾ ረጅም ጊዜ የተጻፉት ጽሁፎች ተጻጽፎ ወደ አዳማ እንዲመጣ ካደረገው በኋላ የሆነውን ብዙዎች ተመልክተውታል። ያንን ጽሁፍ የተለቀቀው የድምፅ ግጂ ምናምን እኛ እዚህ ፕሮግራም ላይ ማውጣት ብዙም ስለማይመጥን ብዙም ህዝብ ስላወቀው ደግመን አናነሳም። ግን ከዛ በኋላ የሆነው ነገር ምንድነው? ጋዜጠኛው ወደ አዳማ ሄጄ ቅድሚያ የጻፈው እሱ ነው። እንደው ከልጁ በፊት ላፕቶፕ ሰው ከውጭ ልኮልኝ ልቀበል ሄጄ ላፕቶፕ ሊሰጡኝ የነበሩ ሰዎች ደብድበውኝ ዘርፈውኝ ቀሙ ብሎ ለጠፉ ብሎ ነበረ። ሰዎችም እንግዲህ እያጽናኑት ነበር። እኔም አይቼዋለሁ ፌስቡክ ላይ። ግን ወዲያው ደግሞ የልጁ መግለጫ ወጣ፣ ጠብቁኝ አለ። እንግዲህ በተከታታይ የሆነውን ነገር ቪዲዮውንም የደረሰበትንም ድብደባ የድምፅ ቅጂውንም ሁሉንም ነገር ወጥቷልና በጣም እጅግ የሚያሳዝን ከኢትዮጵያ ባህል ስለመግባር ውጭ የሆነ በተለይም ደግሞ ጋዜጠኛ ሆነ ትውልድን አንጻለሁ ህዝብን አስተምራለሁ የምትል ሰው በእንደዚህ አይነት ነውር ውስጥ ተዘፍቆ መገኘት በሚያሳዝንበት ሁኔታ ላይ ሆኖ ተመልክተናል። በዚህ አጋጣሚ ልጁ ያደረገውን ነገር ማድነቅ ማበረታታት ያስፈልጋል። እኔ እንደውም ሁለት ጎራ ተከፍሎ በተለይም ደግሞ ከትናንትና ጀምሮ እዚህ ልጅ ላይ ይህን ነገር ያጋለጠው ፍሬዘር ፍቃዱ የሚባለው ልጅ ላይ ዘመቻ እየተካሄደበት ይገኛል በፌስቡክ እና በማህበራዊ ገጾች። እሱም የራሱ ዩቱቦች አሉት። እዚሁ ላይ በስክሪኑ ላይ እናሳያቸዋለን። ዩቱቡ ላይ የሚያቀርባቸው ፕሮግራሞች ከተቃራኒ ጾታ ጋር ያሉ ስለ ሴክስ እና ስለ ፍቅር ያሉ ግንኙነቶችን እንዲህ አይነት ፕሮግራሞች ዩቱብ ቻናሎች ኢትዮጵያ ውስጥ በባለሙያዎች በስነ ልቦና ባለሙያዎችም በዶክተሮችም ልክ ደግሞ እንደሱ አንብበው የተለያዩ መጽሐፍትና የተለያዩ መረጃዎችን አድርገው የሚያቀርቡ ያንን ነገር እንዲማሩበት ከስንፈት ወሲብ ከተለያየ ከፍቅር ጽኑነት ከጾታ ግንኙነት ጋር ባለ የሚሰሩ በጣም በርካታ ከ20-30 በላይ ቻናሎችን መጥራት ይቻላል። እሱ የሚያቀርባቸውን ነገሮች ያቀርበው ይሄ ሰው ልጅ ራሱ ተመሳሳይ ጾታ ተጠቂ ነውና ከሱ ጋር ተጻፈው አውቆ ነው እሱ የሚመርመርልን የሚል ነገር የልጁ ቪዲዮዎች እንደሚያሳዩት ከተቃራኒ ጾታ ጋር ያሉ ግንኙነቶችን ነው፣ ወንድና ሴት። እንደውም ለመጥቀስ ያህል ወንዶች ከወሲብ በኋላ የሚፈልጓቸው ነገሮች፣ ሌላ ሴት እንደማያወራ የሚታወቅባቸው 6 መንገዶች፣ የፈለገ ብትወጂ ማድረግ የሌለብሽ 4 ነገሮች፣ ወንድ ላፈቀራት ሴት የሚያደርጋቸው ነገሮች ምናምን እያሉ ያንን ራሱን ቁጭ ብሎ ቪዲዮ ትምህርት የሚሰጥ ልጅ ነውና እሱን የተነሳውን አጀንዳ ይሄንን የግብረ ሰዶም አጀንዳ ለማድበስበስ ሆን ተብሎ እሱ ላይ ዘመቻ እየተካሄደ ይገኛል። ተመልካቾች ይህንን ግምት ውስጥ ብትከቱለት ይቻላል። ለምን በዚህ በኩል እንደዚህ አይነት የሴክስ ወይም ደግሞ የጾታዊ ግንኙነቶችን ፕሮግራም ቪዲዮ ሰራ? እሱ የራሱ ምርጫና የራሱ መብት ነው። ግን ያደረገውን ነገር የደረሰበትን ስራ እጅግ አድርገን እናደንቃለን። እንግዲህ ያለው ሁኔታ ይህንን ይመስላል። ወደፊት ምን ይሆናል የህግ አካሉ ጉዳዩን ይዟል የሚለውን በቀጣይ ፕሮግራማችን የምናየውና ሁሉም ህዝብ የሚመለከተው ይሆናል። ምናልባት ከዚህ ጋር ተያያዘ እንግዲህ ከግብረ ሰዶም ጋር በተያያዘ አንዳንድ ነገሮች እናንተ የምትጠቁም የምንጨምራቸው ነገሮች አሉ። ከዚህ በፊት ስናወራ ነበርና እሷ ነገር ጠቆም አድርገን ወደ ተዛማጅ ከዚሁ ጋር ግንኙነት ያላቸው ጉዳዮች አሉ። ወደሱ እንገባ። ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ። ሮቤል በጣም ያሳዝናል። ይሄ ከኢትዮጵያ ባህል ከኢትዮጵያ እምነትና ከኢትዮጵያ ካልቸር አጠቃላይ ጋር የሚሄድ ነገር አለ። በጣም ነውር ነው።
ነውር ነው በቃ። እና አንድ ጊዜ 2000 ዓመተ ምህረት ከሀገር ከመውጣቴ በፊት ሪፖርተር ጋዜጣ ላይ የወጣውን ልንገረ። አንድ አሜሪካዊ ግን የካናዳ ዜግነት ያለው እዚህ ምስራቅ አፍሪካ ይዞር ነበረ እና ወላጅ የሌላቸው ልጆች ተቋሙን ረሳሁት ወደ እንትን አካባቢ መሰለኝ ብቻ እነዚህ ወላጅ የሌላቸው ልጆች ናቸው። እርዳታ እናደርጋለን በሚል ሰበብ ልጆቹ ከተደፈሩ እያደጉ ሲሄዱ ገባ ብዙ ነገር መረበሽ ሲጀምሩ ነው ወደ ሪፖርተር 18 ልጆች ናቸው የመጡት በአንድ ነጭ ተደፍረው እና የዛ ጊዜ 3 ወር ታስሮ ሰውየው በኤርፖርት እንዲወጣ ነው የተደረገው። ነጭ በጣም የሚያሳዝን እና ልጆቹ ሲናገሩ ዶላር ያሳያቸዋል እንደዚህ ውጭ ወስዳቸዋለሁ በሚል ምናምን የ14 የ15 ዓመት ዛሬ እንደዚህ አይነት ልጆች እየተደፈሩ ነው ወንዶች እና በእውነት በጣም የሚያሳዝን ነው። ጠበቅ ያለ ህጉ ሊጠብቅ ይገባል። እዚህ አዲስ አበባ ከተማ ውስጥ የዛሬ 4 ዓመት ያወራነው ነገር ነበረ። በክለቦች ውስጥ ድራግ ይሸጣል። በክለቦች ውስጥ ወንዶች ይደፈራሉ። በክለቦች ውስጥ እሱ ብቻ እንዳይመስል እኔ ማውቃቸው 3 ክለቦች አሉ አዲስ አበባ ውስጥ። እኔ የምሽት ሰው አይደለሁም ታውቃለህ። ወጥቼ ከተማውን በማታ አይቼው አላውቅም። የዛሬ 4 ዓመት 5 ዓመት ነው ያየሁት እና የዛ ጊዜ ያየኋቸው ክለቦች ቀን አሁንም ሳልፍ አያቸዋለሁ። ስማቸው ከሉጢ ጋር ከጌ ጋር የተያዘ ነው። አንዱ ልጅ ከአስመራ መጥቶ በ2000 ዓመተ ምህረት የከፈተ ቦታ እየቀያየረ እዚሁ አዲስ አበባ አለ። ከአያት ሆስፒታል ጀርባ አለ። ከዚህ በላይ አንደኛው ማነው ጃፓን ኤምባሲ አልፈ ጥግ ላይ አለ። አንዱ ወሎ ሰፈር አለ። ይህንን ፈልጎ ማግኘት አንድ የዛሬ 4 ዓመት አንድ ኃላፊ ያነጋገርናቸው ጉዳዩ እንደሚያውቁት ነግረውን ነበርና ምንድን ነው እየተካሄደ ያለው ከተማ ውስጥ? እንደዚህ አይነት ነገሮችን የሚመለከተው አካል ሊያስቆማቸው፣ ሊዘጋቸው፣ እርምጃ ሊወስድባቸው ይገባል እና በእውነት አሳዛኝ ነው እና በተለይ በእነዚህ ክለቦች ላይ ጠበቅ ያለ እርምጃ ካልተወሰደ ማታ ማታ ምን ይሰራል የሚለው ነገር ለማወቅ አይከብድም። አንዱ ጋር መኪና ተደርድሮ አንዱ ሲነግረኝ በቃ ጠቅላላ ወንድ ነው የሚገባው እና ከዚህ በፊት ያው እናንተ ሰፈር ፈረንሳይ የተያዘ ነገር አለ። እንደዚህ አይነት ነገሮች ወዴት ነው እየወሰዱኝ ያሉት? እነዚህ ዴይ ፓርቲ ምናምን ተብለው የሚዘጋጁ ነገሮች ላይ በተለይ በእነዚህ በታዳጊዎች ላይ ትኩረት ሲዘጋጁ ክለቦችም ሆኑ መኖሪያ ቤቶችም ሲዘጋጁ የጸጥታ አካላት ትኩረት አድርገው እንዳይ ነገሮች የሚከታተሉ ትራምፕ አንድ ብዙዎች የሚወዱለት ብዙ አበሻ በአሜሪካ የሚኖር የሚወዱለት ነገር አለ። ዘርበል ወንድ ለወንድ ሴት ለሴት የሚባል ግንኙነት የለም ብሎ ባለፈው እንግዲህ አብዛኛው አበሻ የመረጠው በዚህ ምክንያት ነው እዛ የሚኖረው። ምክንያቱም ልጆችን 18 ዓመት ሲሞላቸው ነው ጾታን የምትመርጥላቸው። ምን አይነት ነገር ነው? ከፈጣሪ የተጣላ የሰይጣን ነገር ነው እንጂ እንዴት ነው አንድ ሰው ወንድና ሴት ሆኖ ነው የሚፈጠረው አይደል? ወይ ወንድ ወይ ሴት ሆኖ ነው የገዛ ልጅህን ጾታን እንትን ታታደርግም አሜሪካን ውስጥ። እንዲህ አይነት ነገር በእንቁላሉ በቀጣሽ መሆን አለበት። ቴድሮስ አድሃኖም አንድ ጊዜ ሊሰጥ ያለ መግለጫ ሸራተን ውስጥ እንዳሰበ ታውቃለህ? አዎ ተናግረነዋል። ጌዎችን ለማውገዝ ግብረሰዶም የኢትዮጵያን እንትን በጭራሽ ከዚህ የጸቀጠ ነው ብለው አቡነ ጳውሎስ ነፍሳቸውን ይማርና ጋዜጣዊ መግለጫ ሊሰጡ ሲሉ ሸራተን ሆቴል አስጠርቶ እንትን ፖሊስ እና ደህንነት ልኮ ያስበተነው እሱ ነው። እና እንዲህ አይነት ነገሮች አሉ እና በተቻለ መጠን ፈጣንና ያላሰለሰ ጥረት ከጸጥታ አካሉ ይጠበቃል። እውነት ነው። ከዚሁ ጋር በተያያዘ እንግዲህ ከተመሳሳይ ጾታ ጋርም ከሴቶች ጋርም በተያያዘ እንደዚሁ ባለፉት በኢትዮጵያ እግር ኳስ ተጫዋቾች ዙሪያ በርካታ መረጃዎች ሲወጡ ቆይተዋል። እሱን በተመለከተም የምናነሳው ነገር አለ። የናይጄሪያ አንድ ሚዲያ የኢትዮጵያ ሴት እግር ኳስ ተጫዋቾች በተመሳሳይ ጾታ የተጠቁ መሆናቸውን ተከትሎ የእግር ኳስ ፌዴሬሽን የሊጉን ውድድር እስከ ማቋረጥ ደርሳለሁ የሚል ዘገባ ዘግቦ ነበርና ይህን ዘገባ የተሳሳተ መሆኑን አንድ ከፍተኛ አመራር ገልጸውልናል። የፌዴሬሽን ያነጋገርናቸው እንግዲህ ይህ ጉዳይ እስከ መቼ ድረስ ነው ዝምታው የሚለው ሁኔታ ባለበት ሁኔታ ላይ ብዙዎች እየጠየቁ እግር ኳስ ፌዴሬሽኑ ምን እርምጃ ሊወስድ ታስባሉ የሚባልበት ሰዓት ላይ እንግዲህ ውጭ የነበሩት የእግር ኳስ ፌዴሬሽኑ ፕሬዚዳንት ኢሳያስ ጂራ ወደ ሀገር ቤት ተመልሰው ዛሬ ታህሳስ 2 ስብሰባ ጠርተዋል። የስብሰባው ዋና አጀንዳ እንግዲህ በዚህ የቤት ተጫዋቾች ጉዳይና ተዛማጅ ጉዳዮች ላይ የሚያተኩር መሆኑን ከመረጃ ምንጫችን አረጋግጠናል። እንግዲህ በዚህ ጉዳይ ደግሞ እሳቸው ወደፊት
ምላሽ ይሰጡናል ብለን ተስፋ እናደርጋለን። በጣም ጥሩ። እንግዲህ ይሄንን ጉዳይ እያለ ያለው ማን ነው? በቅጽል ስሙ ጅቦ ነው ማን ነው የሚባል ልጅ ነው። እንደውም ከባለስልጣናት ምን ያህል ነው ስሙ ጅቦ ሲሉት ነው የሰማሁት እንትና አማን ፕሮግራም ላይ እና እንትን ምንድነው ስሙ እሱ ነው በተከታታይ እንደዚህ ነገሮች ሲያወጣ ነበረው እያጋለጠ ላይ ደግሞ አወጡበት እኮ ደግሞ ሌላ ራሱ ላይቭ ቀርቦ መቼም አሳጎርጓሪ ዘንዶ ያወጣል ነው የሚባለው እና አንድ የተደበደበበት ፎቶ ነበር መሰለኝ ደብዳቤው ራሱ ቀርቦ የጊዮርጊስ ደጋፊ ነው መሰለኝ አይደል ቢኒ የሳንጃ ይሉታል ከነቀጽ ስሙ ቢኒ ያቋላው ግን እሱ ቀርቦ እኔ ነኝ የመታሁትም አንድ ህፃን ልጅ ነው ያለው 13 ዓመት 14 ዓመት አይደል ቀበቶን አውልቅ ብሎት ሆቴል ውስጥ ምናምንና ይሄ ተጎርቷል መሰለኝ እዛን ጊዜ እና አንደኛ ለፌዴሬሽኑ ማመራር እንግዲህ ትላንት አብረን ነው የጠየቁት ነገር ምንድነው 80% ስትል 26 ተጫዋቾች በምን መስፈርት በምን መመዘኛ በምን ዕውቀቱ ነው ሴቶችን ተጫዋቾች ሄዶ እንደዚህ ናችሁ ምናምን ሊኖሩ ይችላሉ እኛ እኮ የምናውቀው ነገር የለም ግን በጥናት የተደገፈ ትክክለኛ አሃዛው ትክክለኛ አሁን በጅምላው 80% ስትል አብዛኛው ማለት ነው ልጆቹ እንዳይጫወቱ ነው የምታረጋቸው ልጆቹ ማሸማቀቅ ነው እንደውም ውጤት ያለን በሴቶቹ እኮ ከነሱ አልፎ ቤተሰቦቻቸው ላይ ሲመዳሰ በጣም እና አንዷ ልጅ ስትናገር ነበር እና እንግዲህ ያው ዛሬ ፌዴሬሽኑ ስብሰባ አለው ከዛ በዚህ አጀንዳ ከያዛቸው ጉዳዮች አንዱ ይሄ ነው ከሰሞኑ እንግዲህ ይፋ ያደርገዋል ብለን ገምታለን እና መለየት አለባቸው በዚህ የተጠቁ ሴቶች እነሱ የራሱ የፌዴሬሽኑ አሰራርና ደንብ ይኖራል በዛ ምክንያት እርምጃ ሊወስድባቸው ይችላል ካለበለዚያ ግን ዝም ብለህ ተነስተህ 80% ነው 90% ነው ማለት ልጆቹን ማሸማቀቅ ነው። መልካም እንግዲህ በርካታ ተመልካቾቻችን በጉጉት የሚጠብቁት የታሪክ ላይብራሪው የጋዜጠኛ ገነነ መኩሪያ ልብረ ጉዳይ አለና በሱ ዙሪያ ምን አዲስ ነገር አለ የአስከሬን ምርመራው ከምን ደረሰ የሚሉም ጥያቄዎች እየመጡልን ይገኛሉ። ከዚህ ጎን ለጎን ተያይዘው ደግሞ እንግዲህ የገነነን አጠቃላይ ታሪኩን በተመለከተ መጽሐፍ እያዘጋጀን ነው እኛ እንገኛለን። እንግዲህ ያለን ሁኔታ የራሳችን እንደምናዘጋጀው መሆኑ የታወቀ ግን ተመልካቾች ከምን ደረጃ ላይ እንደሚገኝና ምን እንደታሰበ በዚሁ አጋጣሚ ቢሰሙት ጠቆም አድርግላቸው ብዬ። በጣም ጥሩ እንግዲህ በትላንትናው ዕለት ከገነነ ህልፈት ጋር በተያያዘ ተጠርጥረው በእስር ላይ የሚገኙት አስቴር አየለ ይታያል ነው ማነው ስሙ ደላላው እና የእንትን ሆቴል ባለቤት ገነነ አርፎበት የነበረው ዋካን ሆቴል ባለቤት ሶስቱም የ14 ቀን ጊዜ ቀጠሮ እንደገና ድጋሚ ተሰጥቷቸዋል። አስክሬኑን ምርመራ በተመለከተ ገነነ በቆመው ጠበቃ አማካኝነት ጥያቄ ቀርቦ ነበረ እና አቃቤ ህግ ኃላፊ ከሀገር ውጭ ናቸው ስለዚህ በሚቀጥለው ሳምንት ይመለሳሉ ነው የተባለው። ይህን እንግዲህ ጥያቄ ካቀረብን 20 ምናምን ቀን ሆነው ገንዘብ ተከፍሏል ምርመራውን ለማስደረግ 65,000 ብር እና ለምንድን ይሄ ነገር እንደሚጓተት ግራ ያጋባል። ሌላው የመጽሐፉን ጉዳይ ያው አንተም አለህበት እንዳለ ሆኖ የገነነ ማስታወሻ እንጉርጉሮ ግጥምና ዜማ እንትን ተብሎ በእለቱ በ13 እንግዲህ እንደ አዲስ በስላሴ ነው እንዲቀበር የምናደርገው ሐውልት ለገነነ ሐውልት እናሰራለን ያሉ ሰዎች አሉ። እኛ እንግዲህ ይፋ ወጥተን ከገነነ ጋር በተያያዘ ሌላ ፍትህ እንዲያገኝ ነው እንጂ ሌላ እንትን የለንም። መጽሐፉንም እናወጣዋለን። በእርግጠኝነት የምነግርህ ስቱዲዮ ጠዋት ስለገባን አሁን ከገነነ ጋር በተያያዘ በጉዳዩ ላይ በትክክል የሚያውቁ ሰዎች በቁጥጥር ስር ይውላሉ። ከአንድም 3 ሰዎች ተጨማሪ ሰዎች በቁጥጥር ስር ይውላሉ። እኛ እንግዲህ አስቀድመን ወደ ስቱዲዮ ስለገባን ነው። ሌላው ከቴሌኮሙኒኬሽን በቅርብ ቀን ከፖሊስ በሚሰጥ ትዕዛዝ ገነነ በመጨረሻው ሰዓታት ያደረጋቸው ንግግሮች ከነማን ጋር ምን አወራ ሊገሉኝ ነው እያለ ያሰማው ድምፅ እነሱ ሁሉ ይወጣሉ። የጀመርነው መንገድ አድካሚ ቢሆንም ከመንገድ ላይ ግን አንቀርም በገነነ ጉዳይ። ሌላው እዚህ ጋር በተያያዘ የምነግርህ ነጮች እንግዲህ የፎረንሲክ ምርመራ ሲያካሂዱ አንድ ሰው በተገደለበት ቤት ውስጥ መጀመሪያ እንደምታየው እንደዚህ ነው የሚታጠረው አካባቢው። መስኮቱን ጓንት ግላብ ያደርጋሉ።
መስኮቱ ተመልከት፣ በብሩሽ ነው የሚነካኩት እንትኖቹ አሻራዎቹ እንዳይጠፉ እንደዚህ በፕላስተር ነው አሻራዎቹ የሚነሱት። ይሄ እንግዲህ ያው አካባቢ ሲታጠር ነው። ተመልከት፣ እንደዚህ ያረፈበት ቦታ ቁጥሮች ይቀመጣሉ። ይሄ ለምሳሌ እንትን ነው አሻንጉሊት ነው። ከዛ እዚህ ጋር የሞተ ሰው በግላብ ነው ይኸውልህ እንዳለ ሽንት ቤቱም ጋር መስኮቱም ጋር ተመልከት፣ እያንዳንዱን አሻራ ያነሳሉ። ይኸውልህ ፎቶ ይነሳል። እዚህ ጋር በደም የተጨማለቀን ማህረብ አለ። ገነነ እኮ ምንም ነገር የለው። ገነነ እኮ አሻራው እንዲጠፋ ነው የተደረገው። ለምንድን ነው ያ የተደረገው? ይሄ የኢትዮጵያ ፖሊስ የሚሰራው ነው። ነጮችን አመጣን እንጂ እኛ ጋር ጉግል ስታደርገኛ ስለሌለ ነው። እንዲህ በጥንቃቄ ነው የሚሰራው። ግላብ አድርገው በስነ ስርዓት እንትን የሚደረጉ ነገሮች አሉ። እነዛን ቴክኒክ እንትኖቹን ወርዶቹን አላቃቸውም። እና በዛ መሰረት ነው የምታነሳው። ገነነ ሲሞት ያየው የለም። ገነነን አፋፍሰው በመኪና ጭነው ሄደው አንድ ደላላ ነው። የሆቴሉ ሰራተኞች ተባባሪዎች ናቸው። እዛ ስጋ የሚሸጡ ምናምን አራት ናቸው። ከሱ ጋር 5 ወስደው ያንን ትልቅ ጀግና ፒካፕ መኪና ላይ ከኋላ ይጣሉት። መሆን የነበረበት ግን እንደዚህ ነው። እንደዚህ ምርመራ ባልተደረገበት፣ ሁሉም አሻራ ዱካው በጠፋበት፣ ምናልባትም እንግዲህ እውነቱን ያወጣው ይሆናል እንጂ ድጋሚ አስክሬን ምርመራው ላይ እኮ ብዙ ነገር ሊጠፋ ይችላል። ለምን አሻራዎች እኮ የሉም ሮቢ እኮ ያ ነገር እንዳይሆን ያደረጉት ሰዎች አካላት እኮ በቃ ከባድ ወንጀል እዚህ ጋር ሰርተዋል። ከባድ ወንጀል ነው እንጂ በጣም ከባድ ወንጀል ነው። መልሱ እዚህ ጋር ነው የሚጀምረው። ከባድ ወንጀል ነው። ምን ጠፉ ነው በቃ ከባድ ወንጀል ነው። ሁሉ ነገር ቀርቶ የዚህ መሰረቱ አሁን ለሚያከራክረው በሰዎች ገነነ ራሱን አላጠፋም በሰዎች እጅ ጠፍቷል ወይም ደግሞ በሌላ መንገድ ነው የጠፋው ብለን እንድንከራከር የሚያስችሉን ምክንያቶች መነሻው ይሄ ናቸው። በቃ እነዚህ የተደረጉበት ነገሮች። ስለዚህ ይሄ ነው ወንጀሉ። በቃ ሌላ ምንም ወንጀል እኛ የምንፈልገው ይሄን ነው። ይሄ ለምን ተሰራ? በዚህ ሌላው ቀርቶ በዚህ በትክክሉ በአግባቡ መጠየቅ አለባቸው። ይሄ ራሱ በትክክል እንደዚህ ነው የፎረንሲክ ምርመራ። መልካም እንግዲህ በገኔ ዙሪያ እጅግ በጣም በርካታ አስተያየቶች ናቸው የሚደርሱን። ከዛ ውስጥ እንግዲህ አንድ ሁለቱን ጠቆም ላድርግ። ሰላም አርያ የገነነ ሊብሮ የሀፓና ስፖርት ፍትሐዊ የጠጅ ክፍፍል መኩሪያ የተሰኙትን መጽሐፎች ያነበበ ሰው መሴር ዞርት ላይ በነበረ ጊዜ እሱን ያደመጠ አሻም ቲቪ ላይ የእርሱን ፕሮግራም የተመለከተ ሊብሮ ጋዜጣን ያነበበ ሰው እኮ ገነነ ምን አይነት ሊቅ ዘርፈ ብዙ እውቀት ባለቤት እንደነበር መንገር አያስፈልግም። እሱ ሰው ነበር፣ ግን ባለምጡቅ አእምሮ ሰው። የገነነ ሞት ሰቀቀን ህመም ነው፣ ከውስጥም አይወጣም፣ ልብ ይሰብራል። ይህ ሁሉ የሚሰማ ግን ገነነን ስታውቀው ነው። ፍትህ ተነቦ ለማያውቀው ለገነነ መኩሪያ ሊብሮ ይላል። ያው በነገራችን ላይ እንግዲህ አሻም ቲቪም ተዘጋ። ጀምሮ በጣም ያሳዝናል። የሚያሳዝነው ደግሞ ባለቤቶቹ የአሻም ቲቪ ባለቤቶች ሳይሆኑ እሷ ሄዳ የገነነን እነዛ ምርጥ ስራዎች እንዲወርዱ መደረጉ ነው። እንደው አሻም ቲቪ አሁንም ውል ስለነበራችሁ ለገነነ ያደረጋችሁለትን እኛ እናውቃለን፣ ብዙ ምስክሮች አሉ። ስለዚህ መልሳችሁ እነዛን የገነነን ስራዎች ብትጭኗቸው የጊዜ ጉዳይ ነው እንጂ እኮ ወደ የህዝብ ስራ ስለሆነ ብትጭኗቸው ጥሩ ነው። ዩቲዩባችሁ ላይ ብትጭኗቸው ጥሩ ነው። ይሄን እንደ ምክር ጥቆማ ለመስጠት ነው። ፍትህ ታላቅ ሆኖ ሳለ ትውልዱ ላልዘመረለት ፍትህ ለእውቀት ዋልኩ ታላቁ የታሪክ ምሁር ገነነ መኩሪያ ሊብሮ ይላል። ሮዳስ የተባለ ተመልካቻችን ነው። የመጀመሪያውን አስተያየት ደግሞ ያነበብኩልን ይግዛው መሬት የተባለ ተመልካቻችን ያደረሰልን። እንግዲህ እኛም ሁሌም እንደምንለው ኮሜንቱን ፍትህ ለገነነ መኩሪያ ሊብሮ ብላችሁ አጥለቅልቁት፣ ከኛ ጋር ቆሙ፣ የገነነ ነፍስ ፍትህ ታገኝ ዘንድ ነው ደግመን መልእክታችንን የምናስተላልፈው። ወደ ቀጣይ ርዕሳችን እንለፍ። እንግዲህ እዚህ ስክሪኑ ላይ እንደምንመለከተው የአምባሳደር ጀነራል ባጫ ደበሌ አዲስ መጽሐፍ ተመርቋል። በስፍራው ተገኝተ ነበረ። ከመጽሐፉ ጋር በተያያዘ እንግዲህ ክቡር ፊልድ ማርሻል እና ጀነራል ባጫ ባደረጉት ንግግር ምን ጉዳዮች ተነሱ የሚለውን እሱ ለተመልካቾቻችን ትነግረናለህ። ከዛ በኋላ እንግዲህ ከባጫ ጋር የተያያዘ አንድ ደግሞ አጠር ያለች እኔ ያስኳት ነጥባለች፣ እሷን ደግሞ እናቀርባቸዋለን ተመልካቾቻችን። በጣም ጥሩ። እንግዲህ እዚህ ጋር እንደምትመለከተው በ5 ምዕራፎች የተከፋፈለ የጸረ ሽምቅ ውጊያ ጥበብ የሚል ነው። በዕለቱ በዚህ መጽሐፍ ዙሪያ አስቀድመው ተዘጋጅተው መጽሐፉን አንብበው ግምገማ ካቀረቡት ውስጥ ዶክተር ዳኛቸው አሰፋ፣ አቶ ዛዲግ አብርሃና ጀነራል አለምሸት ደግፌ ነበሩና ዶክተር ዳኛቸው እንዳለው እኔ ኤአይ ሁሉ ጠይቄያለሁ ገብቼ ያለ ስለ መጽሐፉ ማለት
እንደዚህ አይነት ጽሁፍ በአፍሪካ ደረጃ ሲጻፍ የመጀመሪያው ነው አለ እና እንግዲህ ካነሷቸው ነጥቦች መካከል ጀነራል ባጫ ካሉት ውስጥ ታሪካዊ ጠላት የሚሉት ነገር አለና እኛ ለምንድን ነው እነሱ ግብጾቹ ያልፈሩትን እኛ ታሪካዊ ጠላቶች አመልለው ግብጽ ነች ጠላታችን ለምን አንልም? እንደዛ ብለዋል። ሌላው ማርሻል ያነሱት ነጥብ በጣም ወሳኝ ነጥብ አለ። እኔ ከቅርብ ጊዜ ወዲህ ነው የገባኝ ኢትዮጵያ ውስጥ ስለሚካሄደው ላለፉት 50 ዓመታት እርስ በርስ የሚካሄዱ ውጊያዎች ባለቤት አላቸው። ይሄም ባለቤት ያው በግልጽ እንትን አይሉት እንጂ ግብጽ ነው። ኢትዮጵያ ውስጥ መሳሪያ እያስታጠቀ ኢትዮጵያ ውስጥ እርስ በርስ ግጭት እየፈጠረ ኢትዮጵያ እንዳትለማ ኢትዮጵያ በሀብቷ በወንዟ እንዳትጠቀም ላለፉት 50 ዓመታት እርስ በርስ ግጭት መሳሪያ እያስታጠቀ አካባቢውን ሲያተረማምስ የቆየውና አሁንም የቀጠለው ግብጽ ነው አለ። እዚህ አገር ላይ ዓላማ ኖሮት የተነሳ የለም አሉ። እኔ ገባኝ ይሄን 10-15 ዓመት ነው እና እስቲ እያንዳንዳችሁ መርምሩ አሉ። አንድ ደግሜ ልነግርህ የምፈልገው ነገር አለ። አባይ ግድብ ልንጎበኝ ስንሄድ አካባቢው ላይ ያሉ ነዋሪዎች በጣም ሰላማዊ ነዋሪዎች ናቸው። ግን በሱዳን በኩል በጣም ቅርብ ነው ከድንበሩ እንትኑ ወደ ሱዳን መሳሪያ አስገብተው አስታጥቀዋቸው ሲሚንቶና አሸዋ ብረት የሚያመላልሱ መኪኖችን የሚጠብቁ ወታደሮችን መግደል ጀመሩ እንደ ጦርነት። ይሄ እነ ግብጽ ናቸው የሚያደርጉት። ተመልከታቸው። ዛሬም በኢትዮጵያ ውስጥ ያሉ የሚንቀሳቀሱ ከወያኔ ጀምሮ ጠቅላላችሁ መሳሪያ የሚያስታጥቋቸው አሁን በሱዳን በኩል ግንኙነት እያደረጉ ግብጾች ናቸው። እና እዛች መካከል ላይ ያነሱት ማርሻል ምንድነው ዮሐንስ ገብረ መስቀልን ታውቁታላችሁ፣ ጀነራል ናቸው። እቺን አዙሪት የምትል መጽሐፍ አለች እና በጣም ትልቅ መጽሐፍ ነው ማለት በጣም ድንቅ መጽሐፍ ነው። በነገራችን ላይ ክቡራን ተመልካቾቻችን የጀነራል ዮሐንስ መጽሐፍ ገበያ ላይ ያለ አይመስለኝም፣ ግን በጣም ሊነበብ የሚገባው መጽሐፍ ነው። በዩቲዩብ አሁን ጀምረውታል፣ ራሳቸው ፈቃድ ሰጥተው መሰለኝ። አንዲት ሴት ትርኳለች። አዙሪት ብላችሁ ብትገቡ ዩቲዩብ ላይ ታገኙታላችሁ፣ ወይም በአስተያየት መስጫው ላይ ፒን እናደርግላችኋለን። በስክሪኑ ላይ እንደምትመለከቱት ይሄ ነው የዩቲዩብ ቻናሉ። ገብታችሁ በቀላሉ ማዳመጥ ትችላላችሁ። መጽሐፉን ትረካው ስላለ ማለት ነው። የመጽሐፉ ደራሲ እንግዲህ እኚህ ናቸው፣ ጀነራል ዮሐንስ ከቲፒኤልኤፍ ጋር ብዙ ውጣ ውረድ ያሳዩ ናቸው። መጽሐፉ በእውነት እንትና ሲናገር ኤርሚያስ ለገሰ የዓመቱ ምርጥ መጽሐፍ ብየዋለሁ እያለ ሁሌ የሚያነሳ ማንበብ ለሚወዱ ሰው ብቻ አይደለም። በቃ ማንኛውም ሰው ማንበብ ያለበት ነው። በቃ ለታሪክ ተሰንዶ ቁጭ የሚል በተለይ በትግራይ ጊዜያዊ አስተዳደር ውስጥ የነበሩት ጉዶች በጣም ሁሉ ነገር እሳቸው እዛው ስለነበሩ ኤርትራ ውስጥ የተፈጸመው ስለ ባድመ ጦርነት አጠቃላይ ነው፣ ስለ ሁሉም አጠቃላይ እና አዙሪት ብለውታልና ይህንን ያነሱት ማርሻል ይህን ይመስል ነበረው። መልካም። ስለ አምባሳደር ጀነራል ባጫ ደበሌ እንግዲህ ካነሳን አይቀር ትንሽ ስለሳቸው ጠቆም እናድርግ። እንግዲህ ትውልድና እድገታቸው በምዕራብ ሸዋ ዞን በቀድሞ አጠራር እንግዲህ እንደውም በቀድሞ አጠራር ነው ምዕራብ ሸዋ ዞን የሚባለው፣ በአሁኑ ደግሞ ሸገር ከተማ ቡራዩ ተብሎ ከሚጠራው አካባቢ ነው የተወለዱት። እንግዲህ ለውትድርና ሙያ ባላቸው ፍቅርና ክብር ገና ከወጣትነት እድሜያቸው አንስቶ ነው ውትድርና የተቀላቀሉት። በቤተሰባቸውም እንግዲህ ከውትድርና ሙያ ከፍተኛ ቁርኝት አለው። አያታቸው አቶ ቡታ ዳቢ በ1888 ዓ.ም ባህር አቋርጦ ለወረራ ከመጣው የፋሺስት ጣሊያን ጋር በተደረገ የአድዋ ጦርነት ተሳትፏል። ከጦርነቱ መልስም ወራይሉ ላይ የህይወት መስዋዕትነት ከፍለዋል። እንግዲህ አያታቸው
ወላጅ አባታቸው አቶ ደበሌ ቡታን በተመሳሳይ በማይጨው ጦርነት ላይ በመዝመት ለሀገራቸው ያላቸውን ፍቅር በተግባር ከማሳታቸው ባሻገር የአካል መስዋዕትነት የከፈሉ ታላቅ ባለውለታ ናቸው። እንግዲህ አምባሳደር ጀነራል ባጫ ደበሌም ይህንን ከትውልድ ወደ ትውልድ የተሸጋገረ የመጣ ወታደራዊ ሙያ በመከተል ከተራ ወታደርነት አሁን እስከሚገኙበት ኃላፊነት ደረጃ ድረስ ደርሰዋል። እንግዲህ ክቡር አምባሳደር ጀነራል ባጫ ደበሌ ወደር የሌለው የጥቁር አንበሳ ጀግና ሜዳይ ተሸላሚ ናቸው። እንግዲህ በውትድርና ህይወታቸው ካደረጓቸው አስተዋጽኦዎች አንዱ ዘመናዊ መከላከያ ሰራዊት እንዲገነባ በነበራቸው ፍላጎት የተነሳ እያንዳንዱ የመከላከያ ሰራዊት በሰለጠነበት የሙያ መስክ ብቁና ተወዳዳሪ እንዲሆን በተለያዩ ወቅቶች ጠንካራ መልእክቶችን አስተላልፈዋል፣ ስልጠናዎችን ሰጥተዋል። በድንገት ከመከላከያ ሰራዊት እንዲለቁ የተደረጉት አምባሳደር ጀነራል ባጫ ደበሌ ጥቅምት 24 2013 ዓ.ም በሰሜን ዕዝ ላይ የተደረገውን ጥቃት ተከትሎ በጠቅላይ ሚኒስትርና ከጦር ኃይሎች ጠቅላይ አዛዥ አብይ አህመድ የቀረበላቸውን ጥሪ ተቀብለው ሰራዊቱን በመቀላቀል ከስራ ባልደረቦቻቸው ጋር በመሆን በሳል የጦር አመራር ሚናቸውን በብቃት ተወጥተዋል። እንግዲህ እሳቸው ከተሰጣቸው ኃላፊነት ውስጥ እንግዲህ በሰሜን ዕዝ ላይ በተለይ የተፈጸመውን አረመኔያዊ ተግባር በመወገዝ መላው ኢትዮጵያ ሕዝብ ከሀገር መከላከያ ሰራዊት ጎን እንዲቆም በማድረግ ረገድ ያደረጉት አስተዋጽኦ በጣም ይጠቀሳል። በተለይ በንግግሮቻቸው ብዙ ወታደራዊ ገለጻዎቻቸው ብዙ ተመልካቾች ይወዷቸው እንደነበር ጀነራልን በዚህ አጋጣሚ ማስታወስ ያስፈልጋል። ረዝም ያለ ጊዜ በመሩት በምስራቅ ዕዝ እያሉም ደግሞ የምስራቁ የሀገራችን ክፍል እንደ ኦነግ፣ ኦብነግና አሊታድ የመሳሰሉ ኃይሎች ለዓመታት መንቀሳቀሳቸውን ተከትሎ አምባሳደር ባጫ ደበሌ ለምስራቅ ዕዝ ሰራዊት በእውቀት ላይ የተመረኮዘ ወታደራዊ አመራር በመስጠት ጸረ አሳማ ኃይሎችን ከህዝቡ በመነጠል ለልማት የመቻቸው ሁኔታ እንዲፈጠር ታላቅ አስተዋጽኦ አድርገዋል። እንግዲህ ቢዘረዘር በጣም ብዙ ነው። ይህችን ያህል በቂ ነች። ጠቆም ለማድረግ ያህል መጽሐፋቸውን እንግዲህ ተመልካቾች ገዝተው እንዲያነቡት ደግሞ እዚህ አጋጣሚ መልእክታችንን እናስተላልፋለን። እንግዲህ ቀደም ብለን ስለ ግብጽ አንስተናል። ከግብጽ ከተነሳ በኢትዮጵያ ላይ በትኩረት የምታደርገው አፍራሽ እንቅስቃሴ እንዲሁም ከኤርትራ መሪ አዛውንቱ ያው እንግዲህ አዛውንት ስንል ማሽሟጠጥ እንዳይሆን እድሜያቸውም ትልቅ ነው። ኢሳያስ አፈወርቂ ወደ ሳውዲ አረቢያ ያቀኑበት ሚስጥር አለና እሱን ጠቆም ታደርገናለህ። ከዚህ ጎን ተያይዞ ደግሞ ኤርትራውያን ሀገራቸውን ጥሎ እየሰደዱ እንደሆነም የተለያዩ ውጭ ሚዲያዎች እየዘገቡ ይገኛሉ። ለምን የሚለውን አብራ አያይዘ መልስ። ለምንማ ምን የለመዱት ነው። ኤርትራውያን ግን አሁን በጣም የሚያሳዝነው በብዛት ነው። በጣም በአስደንጋጭ ሁኔታ በ10 ሺህ በ100 ሺህ የሚቆጠሩ ኤርትራውያን ወጣቶች ሀገራቸው ላይ ጦርነት ይጀምራል በሚል ባህር አቋርጠው በተለያየ መንገድ እየተሰደዱ ነው። እንግዲህ የባህር አሳ የሚበላቸው በርካቶች ናቸው። ምንድነው አንድ ጊዜ የተገጠመው አንድ እግር በርበሬ መንቀላቅቷችሁ አቃጥሎ ለብልቦ ፈጅቶ ገደላችሁ ነው የሚለው አንድ ኢሳያስ። በጣም የሚገርም እነዚህን ጀነራል ተመልከታቸው አልቀዋል። 80 90ዎች ውስጥ ናቸው። እነዚህ ናቸው ኤርትራ የሚመሯት። እነዚህ ናቸው። እነዚህ አሁን ይሄ እንዴት አድርገው ነው የሚዋጉት? ለራሳቸው ላያቸው ላይ ልብሳቸው ተንጠልጥሏል። የግብፅ ውጭ ጉዳይ ሚኒስትር ይኸውልህ እነዚህን ሶማሊያ አሰልጥኖ አስመርቋል። ቅድም ያነሳነው የማርሻል እንግዲህ ምን መሰለ፣ ከሀገርህ ጋር ልትጣላ አትችልም። ሀገር ከሌለ ሁሉም ነገር ባዶ ከንቱ ነው። ትላንት ጃንሆይ ነበሩ፣ ከዛ ደርግ መጣ፣ ኢህአዴግ መጣ፣ ብልጽግና መጣ። ብልጽግናም ያልፋል፣ ሌላ ይመጣል። አገርህ ግን ትቀጥላለች። አሁን ካለው መንግስት ፓርቲ ጋር የሀሳብ ልዩነት ሊኖር ይችላል። እሱም በጠረጴዛ ዙሪያ ፍታው። ነገር ግን ከብልጽግና ጋር ተጣላው ብለህ አገርን ለጅብ እንዴ! ግብጾች እኮ መላዎቹ አብዛኞቹ ሁሉም አንድ ሆኖ ነው ኢትዮጵያ ላይ እንትን የሚያደርጉት። ከእነዚህ ሽማግሌዎች ጋር እግራቸው ጉድጓድ ከተቀበረ ጋር ትሰለፋለህ? ከኢሳያስ ጋር ትሰለፋለህ? እና ይኸውና የግብፅ በዚህ በኩል የሶማሊያውንና የእንትኑን የኤርትራን ውጭ ጉዳይ ሚኒስትር እጃቸውን ከፍ አድርጎ ሲያገናኝ ትታያለህ። እነዚህ ናቸው አሁን ጦርነት ሊመሩ ሻዕቢያ። የሚገርም እኮ ነው። እና ኢሳያስ ራሱ ተመልከተው ሳውዲ አረቢያ ሄደው ኢትዮጵያን አሸማግሉኝ ነው ጦርነት እንዳይከፈትበት። ይሄ ሁሉ እየተመረቀ ወደ ሶማሊያ የሚገባ ያለው እንትን ልማት ሊሰራ አይደለም፣ እርሻ ሊያርስ አይደለም፣ ሰላም ሊያስከብር ወይ ምናምን አይደለም፣ ኢትዮጵያን ለመበጥበጥ ነው። በሰሜን በደቡብ በምስራቅ በሁሉም ቦታ እሳተ መለኮስ ነው። ይህን እሳት ደግሞ አብረህ የምታጋግል ከሆነ በእውነት አንተ ኢትዮጵያዊነትን እጠራጠራለሁ። ስለዚህ የዚህ
ባለቤት አለ ያሉት ማርሻል እውነት ነው። ይሆን ግብፅ በየጊዜው የምታደርገው ትላንትም ከትላንት ወዲያም እያደረገችው ያለ ይሄንን ከዚህ በኋላ ከኢትዮጵያ ጋር ድርድር አይታሰብም ብለዋል። ስለዚህ በቃ የውስጥ ባንዳ እየፈለክ እያደራጀ ምን እያልክ ኢትዮጵያን ሰላም ማሳጣት፣ ህዝቧን ሰላም ማሳጣት ነው። ይሄው ነው። መልካም ወደ ወቅታዊ የትግራይ ሁኔታ እንለፍና የታደሰ ወረደና ያደመ ቡድን መካከል የተለኮሰው ወይም የተፈጠረው ግብግብ በምን ሁኔታ ላይ ይገኛል? ከዚሁ ጋር ተያይዞ እንግዲህ ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ወርቅና ማዕድን አስመልክቶ የወጣው አዲስ መመሪያ አለ። እሱንም አብረን ጠቆም እናድርገው እንመልከተው። እንግዲህ ታደሰ ወረደ በምን ላይ ነው? ያው ስልጣን ላይ ነው አለው የሚለው ግን አይታይም። እንደዚህ አምባሻ ሲቆርሱ የነበሩ ሰዎች ያው ተገልብጠውበታል። በአጠቃላይ ባጭሩ እንትና ታደሰን በመፈንገል ደብረጽዮን ነው ፕሬዚዳንት ሆኜ ይቀጥላሉ እያለ ያለው። ታደሰን ይበለው አንደኛ አቋም የለውም፣ ሁለተኛ እንዳልኩ እርምጃ ባለመውሰዱ እንትን ተደርጎ ጌታቸው ላይ ስም ሲያጠፋ ነበር። ለፍስፍስ አመራር ውሳኔ የማይሰጥ ምናምን ሲለው ነበር። ራሱ ላይ ተገለበጡበት። ዛሬ ተደብቋልና እንደ ጌታቸው እሱም አብሯቸው ይሰርቅ ስለነበረ ከዛ ይወጣል ማለት አይታሰብም። ግን ወደ መገዳደል ደረጃ ሊሄዱ ይችላሉ። ምክንያቱም ጌታቸው ስላመለጣቸው ይናደዳሉ። ይሄ በአብዛኛው ከነሱ ጋር ምንም የሚያለያየው ነገር የለም። ስልጣኑ ግን መልቀቅ አይፈልግም። እንግዲህ የትግራይ ጊዜያዊ አስተዳደር አግዶት የቆየውን የማዕድን ማውጣት ስራ ለማስጀመር እንግዲህ አዲስ መመሪያ አውጥቷል። ከሚያዝያ 2017 በፊት ፈቃድ የያዙ ፈቃዳቸው እንዲያድሱ በተሻሻለው ደንብ መሰረት የማዕድንና ንግድ አስተዳደር ማህበራት የሮያሊቲ ክፍያ እንዲከፍሉ፣ በተጨማሪ ከባድ ማሽን ባለቤቶች ከማህበረቱ ጋር ውል እንዲያስሩ የሚያስገድድ መመሪያ ነው ያወጣው። መመሪያው እንግዲህ እድሳት ሆነ አዲስ ፈቃድ በማውጣት ሂደት አንዳንዱ ማዕድን አውጪ በሚሰራበት ወረዳና ቀበሌ ጭምር ምርመራዎች እንደሚደረጉና በህገ ወጥ መንገድ ሲሳተፉ በቆዩ ማዕድን አውጪዎች ላይ ምርመራ ይደረጋል። ይህ ስላቅ ነው። ገባ? ይሄን አሁን እያወጡ ያሉት ታደሰ ሳይሆን አብያ ምክትሉ እዛ ያስቀምጣቸው እንትኖች ናቸው፣ ያደመ ሰዎች ናቸው። ምንድነው ምርመራ የሚደረገው? ምርመራ ወርቅ እኮ የሚያወጡት ይሄው ምግበ እኮ ናቸው፣ ሁሉም እኮ ናቸው። ይሄ ወርቅ አጠገቡ አድርገው ምግበ ወርቅ ያሉት እኮ ላዩ ላይ ሰንሰለት አስጠልቀውት የወርቅ ሰንሰለት እያወጡት ያሉት እነሱ ናቸው። እነዚህ ባህላዊ ጄኔራሎች ናቸው። የሚወጣው ደግሞ በኤርትራ በኩል ነው። ስለዚህ ምንድነው አዲስ መመሪያ የሚሉት? እንደ አዲስ በደንብ ጌታቸው ነበር የሚከላከለን፣ ጌታቸው ነበር ያስቆመን። ስለዚህ አሁን ያለው አመራር አያስቆመንም። ስለዚህ እንደ አዲስ በገፍ በትግራይ ምድር ያለውን በሙሉ ትግራይ ያለውን ወርቅ አውጥ እያወጣን በኤርትራ በኩል እንሸጣለን። ይህን የተጀመረው። መልካም እንግዲህ ይህ ያደመ ቡድን ወይም ደግሞ በደብረጽዮን ቡድንና በባህላዊ ጀነራሎች የሚመራው ቡድን አርፎ የሚቀመጥ አይደለም። ከዚህ በፊት ኮማንዶዎች ሲያሰለጥና ምን ገልጸናል፣ አሳይተናል። አሁን ደግሞ በሱዳን የሚገኘውን ሰራዊቱን ጥሪ አቅርቦለታል ወደ ለጦርነት እንዲመለስ ወይም ደግሞ እንዲዘጋጅና እሷን በተመለከተ አጠር ያለች መረጃ አለች። እሷን ለተመልካቾቻችን እናድርስ። ጥሪ ያቀረበው ህወሓት በሱዳን የሚገኘው የአርሚ 7 ታጣቂ ኃይሉን ነው ትዕዛዝ ያስተላለፈለት። በሱዳን ሸረሪናና በወልቃይት ድንበር አካባቢ የአርሚ 7 ታጣቂዎቹን ህወሓት ለጦርነት ተዘጋጁ ብሏል። እነዚህ የአርሚ 7 የሚባለው ውስጥ የፖለቲካ ኃላፊ ወዲ ፊውዳል የሚባለው ግለሰብና የአርሚ ኮር 702 ሎጂስቲክ ኃላፊ የሆነው ወልደ ገብርኤል የተባለው ግለሰብ ከሌሎች 6 አመራሮች ጋር በሱዳን የሚገኙት ማለት ነው። እነዚህ 8 አመራሮች የአርሚ 7 አመራሮች በኤርትራ በኩል የኢትዮጵያ ሉዓላዊነት ጥሰው ወደ ኢትዮጵያ መግባታቸው ተረጋግጧል። ወደ ትግራይ ከገቡም እንግዲህ 5 ቀን ሆኗቸዋል። እነዚህ አመራሮች 8ቱ ይምጡ እንጂ በዋናነት በእነሱ በኩል ትዕዛዝና ጥሪ የተላለፈው ሱዳን ለሚገኘው አርሚ 7 ለሚባለው ኃይል ነው። ስለዚህ ህወሓት አሁንም ለጦርነት የተዘጋጀ መሆኑን ግልጽ ነው። እነዚህ አርሚ 7 እንግዲህ እንደ ወታደር የሚያከራያቸው ናቸው። ይህን ካነሳ ህዳር 26 ቀን በቆቦ በኩል ከፋኖ ጋር ሆኖ መከላከያ ሰራዊትን ለማጥቃት የሞከሩ የአርሚ 24 ደግሞ እንትን ከፍተው ነበር። እነዚህ አርሚ 24 እንግዲህ በከፈቱት ጥቃት በጣም ወጣቶች ናቸው። አንድ ሎሬ ነጋሪት የቀረ የለም። አብዛኛው ሲደመሰሱ የሞቱና ቁስለኞች የተወሰኑት ወደ መቀሌ በአምቡላንሶች ሲመላለሱ ሲወስዷቸው ታይተዋል። የአይን ምንጮች የቆሰሉት በጣም ከባድ ቁስል ነው። እንግዲህ
ትግራዋይ ስንቴ ነው ሊሞት የሚፈልገው? ለምንድን ነው እነዚህ ወጣቶች ዝም ብለው ተማገዱ ሲባሉ የሚማገዱት? ለምንድን ነው ሂዱ ሲባሉ የሚሄዱት? ለነ ምግበ ወርቅ ዘረፋ፣ ለነዚህ ሰዎች ለ4 ለ5 ለ10 ለማይሞሉ ሰዎች እድሜ ማራዘሚያ፣ ለዚህ ሰውዬ ጉድጓድ እግሩ ለገባ ለስብሃት ነጋ የነሱ መመሪያ እየተቀበልክ ጦርነት ታካሂዳለህ እንዴ? በጣም እኮ የሚያሳዝን ነው። አንድ ወላጅ የሚሉትን ላሰማ። በጣም ይخف ትግራይ ኮፊ ዋይ እንደዚ ከምዛ ሐዙ እዋን ከዓ ኮፊ ዋይ ትግራይ እንዳሁን ጊዜ በፖለቲካው በሁሉም ነገር እንደዚህ ወቅት የከፋት ጊዜ የለም። ተበላሽቷል ፖለቲካው። እናንተ ሰዎች ውረዱ፣ ስልጣናችሁን አስረክቡ እያን ሁሌም ውረዱልን ብዙ ጊዜ። አሁን ግን መሮታል ህዝቡ። አተረማምሳችሁ ትግራይ ህዝብ ክርባት ሆይኑ ትግራይ ሰላም ተአክድ ሆይኑ ትግራይ ሰሪው መንደር ሆይኑ ትግራይ ሰላም እንዲሰፍን ከተፈለገ ትግራይ ሰላም አድሮ ሰላም ሁሉ እንዲገባ ከተፈለገ ትግራይ በልቶ እንዲያድር ከተፈለገ ትግራይ ካጥኔ ወጽ ሆይኑ ትግራይ ከችግር ከረሃብ እንዲወጣ የሚፈለግ ከሆነ እናንተ ስልጣናችሁን ስትለቁ ብቻ ነው። አትችሉበትም። አትስተዳደሩን አልቻላችሁበትም። አትችሉም። መንፈስኩም ጠቅላላ ስለሆነው አታሳስበውም። ናይ ስልጣን ድሌት መንፈሳችሁ አስተሳሰባችሁ የስልጣን ጥም ነው። በቃ ሀብት ምክላት ድሌት ሀብት መሰብሰብ ፍላጎታችሁ እዚህ ናይ ረብሓ ናይ ኩሉ ዝሓስብ ሰብ ሓፈሻዊ አመራርሓ እንግዲህ አዛውንቱን ሰማን። እኚህ እናት ደግሞ የሚሉትን ስማ። ይሄ ለጦርነት ያሰማራቸውን እኚህ እንግዲህ እናት ቀደም ብሎ ጌታቸው ስልጣን ላይ ያለ ነው የተናገሩት። የሄዱት ታጋዮች ወደ ጦርነት መቼ ተመለሱ? የት እንደደረሱ እኮ አልታወቀም። መርዶ የተነገረው ተነግሮታል። ያልተረዳን እኔን አይነቱ እሷን እችን እናት ጨምሮ 3 ዓመታችን እያለቀስን ነው። ልጆቻችንን አተናለን። ያጨበጭባል። 2013 ልጄ ወደ ጦርነት ሄደ። እዚሁ ደግ የት ይግባ አይታወቅም። መርዶም አልተነገረኝም። ቀበሌ ብሄድ ማህደር የለም። ወረዳ ብንሄድም ማህደር የለም። ምርጫ ትላላችሁ እንደገና ሌሎች ልጆች እንዲሞቱብን የቀሩት ልጆቻችን እንኳን እንባችንን እንዳይጠርጉልን ትግራዋይ ነኝ ብሎ መናገሩ በጣም ያሳፍራል። እንግዲህ እነዚህ እናቶች እንደዚህ እያሰቡ ወጣቱ ማሰቢያው ምን ነካው? እንዴት እየሄድክ ትማገዳለህ? ዛሬም ለጦርነት ምንም እንዳልተፈጠረ ሆነው ነው እንደዛ የሚሉት ነው። እነ ምግበና ሌሎች ባህላዊ ጀነራሎች በአዲስ አበባ ያላቸውን ሀብትና ንብረት ማስተዳደር መጀመራቸውን አስመልክቶ ባለፈው ፕሮግራም ሰርተን ነበርና በዚህና በእነሱና በታደሰ ወረደ ዙሪያ አንድ የከፍተኛ ባለስልጣንን አናግሬ ያገኘሁት ምላሽ አለ ብለኝ ነበርና እሷን ነገር በጣም ጥሩ ምን አሉኝ መሰለህ? እኚህ ከፍተኛ ባለስልጣን የደብረ ጽዮን የወድም ቤቴ መዲድ ሞንጆሪኖ ምግበ ድንኩል ፍስሐ ወዘተ ቤተሰቦቻቸውን አዲስ አበባ አምጥተዋል። ቅርብ ጊዜ ነው የመጡት። አናቅም እንግዲህ አሜሪካ በተመቻቸ ኑሮ ተቀማጥለው ከሚኖሩት ልጆቻቸው ውጪ ሚስቶቻቸውን፣ ወንድም እህቶቻቸውን አንዳንዶቹ ፕሪቶሪያው ስምምነት ተከትሎ ትግራይ ገብተው የነበሩ ኃይለ ሥላሴ ግርማ አይነት ልጆች ወደ አዲስ አበባ ልከዋቸዋል። ገባ? አሁን ጦርነት ሊነሳ ነው በሚል ስምምነቱን ተከትሎ ትግራይ ገቡ ነበሩ። ለምሳሌ ኃይለ ሥላሴ ግርማ ልጅ አዲስ አበባ መጥቶ ታስታውሳለህ? እያወራው ከአካባቢው ራቅ 130 ሚሊዮን ሰጥቶኛል ምናምን ሲል ነበረ። የፕሪቶሪያው ስምምነት ፈርሷል እያሉና ከፌዴራል መንግስት ጋር ጦርነት እንክፈት እያሉ ነው በጎን ቀድመው ቤተሰቦቻቸውን ወደ አዲስ አበባ የሚያሸሹት አሉ ባለስልጣን። ይህ ግልጽ ነው። ጦርነት እንክፈት ብለው የድሃውን ገበሬ ልጅ ለማስጨረስ ነው። ይሄው ቆቦ ላይ እንደታየው ማለት ነው። የእነሱ ቤተሰብ አዲስ አበባ ልከዋል። ከፌዴራል መንግስት አንድ ቤተሰብ ትግራይ ቢኖር ይገሉታል።
ከዚህ ከፌደራል መንግስት ማለት ነው። አብዛኛው ህዝብ ግን ልጆቻችንን አስጨርሳችኋል፣ ዳግም ወደ ጦርነት አንገባም፣ ሰላም ነው የምንፈልገው ብሏቸዋል። አዎ ብሏቸዋል። ወጣቱ ግን ታጣቂው ኃይል አፈሙዙን እንደማዞር ሄዶ እሳት ውስጥ ይማገዳል። ስለ ምግብ ቤት ንብረት አስመልክቶ እንግዲህ የሰጡኝ አስተያየት ምንድን ነው? ባለፈው እንዳቀረብ ነው ማለት ነው። ቤት ንብረታቸው የተመለሰው በፕሪቶሪያው ስምምነት መሰረት ነው። ቤተሰቦቻቸው ናቸው የሚያስተዳድሯቸው። መሸጥ መለወጥ አይችሉም። ወድም ቤቴ ከልጁ ጋር ቤቱን ለመሸጥ ሲመካከር የተለቀቀውና የስልክ ማስረጃ ይህንን የሚያመለክተው አሉኝ ባለስልጣን። ፍስሐ ተወልደ፣ እንበብ፣ ምግበ ወዘተ አብዛኞቹ አዲስ አበባ የሚገኙ ቤቶቻቸውና ህንፃቸውን ለመሸጥ እንቅስቃሴ የጀመሩት የፕሪቶሪያውን ስምምነት ተከትሎ በተመለሰላቸው ማግስት ነበር። ውልና ማስረጃ እንዳይፈጸም ጥብቅ መመሪያ ተሰጥቶታል፣ እንዳይሸጥ ማለት ነው። ስለ ታደሰ አቋምም እንዲህ ብለውኛል። ጽምዶ የሻዕቢያ ሰዎች የአክሱም ማርያምን በዓልና ሃይማኖት ሽፋን በማድረግ እናደመ ያደረጉትን ግብዣ ውድቅ በማድረግ እንዳይመጡ ያደረገው ታደሰ ነው። ይሄ ክሬዲት ሊሰጠው ይገባል አሉ። ታደሰ ወላሂ አቋም ነው ያለው። ጌታቸው መምራት አይችልም፣ ልፍስፍስ ነው፣ እርምጃ ይወስድም ሲል ነበር። አሁን ከጌታቸው የባሰ ደካማና በሁሉም የሚታዘዝ አመራር ነው ያለው። ታደሰ ከናደመ ጋር በአብዛኛው አቋሙ ተመሳሳይ ነው እና ታደሰን በማውረድ ያው ደብረጽዮን ለማስቀጠል ነው እየተንቀሳቀሰ ያለው አሉት። ሌላው እንግዲህ ይኸውልህ ሮቤል፣ በትላንትናው ዕለት መቀሌ ውስጥ ዘረፋ ተፈጽሟል በኢትዮጵያ ንግድ ባንክ ላይ። እሱን ከመናገሬ በፊት ይኸውልህ ይሄ እንግዲህ በ22 ነው የተጻፈው፣ ህዳር 22 ቀን የጻፈው በትግራይ ጊዜያዊ ማስተዳደር ምንድን ነው የፋይናንስ ቢሮ የመቀሌ ፋይናንስ ቢሮ ነው። ጉዳዩ ገንዘብን ትራንስፈር ስለማድረግ ይመለከተዋል ይላል። በእንትኑ ላይ እንደተጠቀሰው በርዕሱ እና የተሰጣችሁ ገንዘብ ከተመደበላችሁ በላይ ወጪ እያደረጋችሁ እንደሆነ የፋይናንስና ቢሮ እንትን እያደረገ ስለሆነ እነዚህ አካላት ይላል የአስተዳደርና ፋይናንስ ቢሮ የገንዘብ እጥረት ስለገጠመው ካላችሁ ባላንስ 100 ሚሊዮን ብር ወደ ጽህፈት ቤት ፋይናንስ ከተማ መቀሌ በሚታወቀው ባንክ ቁጥር ጂኦቪ ብሎ ይልና ትራንስፈር እንድታደርጉልንና እያሳሰብን በምናምን ደደቢት ክሬዲት በመመዝገብ ሂሳባችሁን እንድታስመዘግቡ እናሳስባለን ነው የሚለው። በዚሁ መሰረት እንግዲህ በትላንትናው ዕለት በኢትዮጵያ ንግድ ባንክ የመቀሌ ቅርንጫፍ ገንዘብ የባጀት አምጣ ብለው የስራ አስኪያጁን በሚጠይቁበት ሰዓት እምቢ አላቸው። በዚሁ መሰረት 162 ሚሊዮን ብር በአደመ ታጣቂዎች ባንኩ ተዘርፏል። አንድ ግለሰብ ኡጋንዳዊ የሰርቪስ ፓስፖርት ያዘ ማለት ዲፕሎማት ነው ማለት አይደለም። ስለዚህ የኡጋንዳ ዜጎች በሙሉ ሰርቪስ ፓስፖርትን ይዘው የሚንቀሳቀሱት ይሄ እንዳንተ አይነት ሰው የሚደመድመው ደምደሚያ ነው። የተከበሩ ሰዎች ለመረዳት የማይፈልግና አቋም ይዞ የመጣ ሰው በግልጽ የነገርኩህ የተከበሩ አዳምጠኛ የተከበሩ ሰዎች እያልኩ ሁሉም የኡጋንዳ ሰዎች የተከበሩ ናቸው አይደሉም። ስለ ኡጋንዳ እናስቀምጥ። አሁን እኔ በኡጋንዳ አገር አሁንም ቆጥሮ መልስ ይስጡኝ። ቆጥሬ ለምጠይቁት ይሄ ነው ብለው ስሜታዊ የሚሆኑት ምን አገባ? ስለኔ ስሜት እኮ ስሜታዊ ስለኔ ስሜት ምን አገባ? ግለሰቡ ፓስፖርት ጥያቄህን ጠይቅ፣ መልስን መልስላለሁ። እንግዲህ የህግ ባለሙያ መሰለኝ ምን አጋጣሚ ነው ያገኘሁት ቪዲዮን መምታት ነው የቀራቸው። እችኛዋን ነው ከመሰራቱ በፊት ከዛሬ 19 ዓመት በፊት በገዛ ቤቴ የእናት አባቴን ቦታ ላይ አስረው ገርፈው ለ10 ቀን ካቆዩ በኋላ ከሌሊቱ 8 ሰዓት ለቡጫካ ነው ጅብ እንዲበላኝ ወስደው ይጣሉ። ይህ ቦታ እንግዲህ መጀመሪያ ላይ ሲታይ አቶ ታሪኩ ንጉሴ ይባላል። በፕሮግራማችን አቅርበነዋል። በገዛ ቤቱ ተገርፏል። መጀመሪያ ቤቱ የነበረውን ይዘት አይተዋል። የወላጆቹ ውርስ ነው። ዛሬ ህንጻ ተሰርቶበታል። ስቱዲዮ ማጠገብ ነጋዋ ገብረ እግዚአብሔር ይባላል። ፍርድ ቤት ተወሰነለት፣ ብዙ ነገር ተወሰነለት። በገዛ ቤቱ ታስሮ 10 ቀን ሙሉ እጅና እግሩ ታስሮ ለጅብ ተሰጥቶ ነበር።
እግዚአብሔር ነፍሱን አተረፈው። እንዲህ አይነት ፍትህ እየታጣ ወዴት እየሄድን ነው? ጠቅላይ ሚኒስትሩ በተደጋጋሚ ይጮኻሉ። ዳኞች በተለይ ጠበቆች ኔትወርክ ዘርግተው ገባ ከአንዳንድ ጠበቆች ኔትወርክ ዘርግተው ፍትህን እጇን ሲጠመዝዟት እያየን ወደሚፈልጓቸው ሰዎች ጉዳዩን እየላኩ ከአንዳንድ የፍትህ አካላትና ዳኞች ጋር በመመሳጠር በተለይ ደባ እየፈጸሙ ነው። የዚህ ልጅ መብት ለምንድን ነው ያልተከበረው? አንድ ብትል፣ ሁለተኛ አሁን ያለውን ስርዓት ለማስተካከል ፍትህ ስጡ እያሉ ነው ዶክተር አብይ አይደለም። እና በፊት ዳኛ የነበሩ ሰዎች፣ በፊት ባለስልጣን የነበሩ ሰዎች ዛሬ ጣልቃ ገብተው የፍትህን ስርዓቱን በኔትወርክ እያተረማመሱ ይገኛሉ። እነማን እንደሆኑ በግልጽ ይታወቃል። መረጃና ማስረጃውም አለ። እንግዲህ ክቡር ጠቅላይ ሚኒስትሩ እነዚህን ነገሮች ከአንዳንድ ባለስልጣናት ጋር የሚገናኙ ኔትወርክ ይዘረጉ አንዳንድ ጠበቃ ተብዬዎች እነዚህ ላይ ክትትል መደረግና ኔትወርኩ ተበጣጥሶ እንዲቀር መደረግ አለበት። አለበለዚያ አደጋ አለው። በፍትህ ስርዓት ውስጥ በሌሎች ሀገሮች እኮ በጣም ቢሊዮነር የሆኑ ሀብታሞች በሙስና እኮ ዘብጥያ ሲወርዱ አይተናል። እኛም ሀገር አይተናል። ግን በትክክል በአግባቡ ፍትሃዊ ከዚህ በፊት እንዳቀረብናቸው እኛ ሀገርማ ሀብታሞቹ እኮ ጭራሽ ከባለስልጣኖች ጋር እየተነሱ መከላያ እያደረጓቸው ነው ባለስልጣኖች። አዎ በጣም የሚያሳዝን ነው። እሱ ብቻ ሳይሆን መሰለ ሳውዲ፣ ኤሮፕ፣ አሜሪካ ድረስ የሚሄዱ አንዳንድ የዳኛ ሰብሳቢዎች ምናምኖች አሉ። ምን ሊያደርጉ እንደሚሄዱ ማስረጃ አለ ማለት መረጃው አለ። ገንዘብ ለመቀበል፣ በተሰጣቸው ገንዘብ ቤት ለመግዛት ወዘተ ነው። ስለዚህ አሁንም እጅ ለመጠምዘዝ ፍትህ ላይ የተቀሰሩ ጣቶች የማይቆረጡ ከሆነ አደገኛ ሁኔታ ውስጥ ይገባል። ሌላው በወረዳም በክፍለ ከተማም ባለፈው ያቀረብናቸው ሰዎች ምን ፍትህ እንዳገኙ አናውቅም። ጠፉ፣ በቃ ተሰደዱ፣ ወደ ተመለሱበት ሀገር ወደ መጡበት ሀገር ተመለሱ። ፍትህ ወዴት ነው ያለችው? በአጠቃላይ አይደለም እያልን ያለን ወሳኝ ቦታዎች ላይ ግን ሰዎች ፍትህ እያጡ። ጠቅላይ ሚኒስትሩም ይህንን ደጋግመው እየተናገሩ ነው። አስፈጻሚው አካልስ ምን እያደረገ ነው የሚለው ለሱን ተው። በዛውም በሳቸው አዲስ ንግግር ብንሰነባበት መልካም። የግል ቂሞችም ይበዛሉ። ዳኛ ሰውየውን ማየት የለበትም፣ ኬዝ ነው ማየት ያለበት። ስለ ሰውየው ያለውን ነገር እያሰበ ከፈረደ፣ አቃቢ ስለ ሰውየው ያለውን ጥላቻና ፍቅር እያሰበ ከሄደ ፍትህ ሊረጋገጥ አይችልም። የግል ቂምና የኢንስቲትዩሽናል ስራ ይለያያል። የፍትህ ተቋሞቻችን በገንዘብ ካልተደለሉ በግል ቂም ይደለላሉ። መልካም፣ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱን መሰናዷችንን ይመስል ነበረ። ፕሮግራሙ አዘጋጅተን ወደ እናንተ አደረስላችሁ ጋዜጠኛ ራያ ተስፋ ማርያምና ሮቤል ምትኮነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ለመኖር ተመራጭ በሆነውና ደህንነቱ በሚጠበቀው አፍሪካ ህብረት አጠገብ ወርሃዊ የዶላር ገቢ ማግኘት የሚችሉባቸው አፓርትመንቶች በ10% ቅድመ ክፍያ አቅርበንሎታል። ባለ 1 መኝታ በ770 ሺህ ብር፣ ባለ 2 መኝታ በ1.2 ሚሊዮን ብር፣ ባለ 3 መኝታ በ1.5 ሚሊዮን ብር 12000 ካሬ ላይ ባረፈው የመኖሪያ መንደራችን የመዋኛ ገንዳ፣ የልጆች መጫወቻ፣ ጂምናዚየም፣ ስፓ፣ የከርሰ ምድር ውሃና ሌሎች መሰረታዊና ዘመናዊ ነገሮችን አካተን ለሽያጭ አቅርበንላችኋል። እንዲሁም የንግድ ሱቆችን ከ3 ሚሊዮን ብር አጠቃላይ ክፍያ ማለትም ከ468 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ቀሪውን በረጅም ዓመት ቀስ ብለው የሚከፍሉበት ጥቂት ኢንቨስትመንት አድርገው ብዙ ያትርፉ። ለበለጠ መረጃ በ0906 91 9893 ላይ ይደውሉ።